Salam ቤተሰብ እንዴት ናችሁ? Welcome to this channel. So in today's video we will see about thumbnail, YouTube thumbnail. በዛሬ ቪዲዮአችን ስለ ዩቲዩብ ቴምብኔል እንዴት እንደሚሰራ ሳያችኋለሁ ማለት ነው። ሶ እንዴት ነው መጀመሪያ ላይ ካንቫ የምትል አፕሊኬሽን አፕ አለች። እሷ መጀመሪያ ከፕሌይ ስቶር ታወርዳላችሁ ካንቫ ብላችሁ ዘን ያችን ካንቫ ኢንስታል ታደርጋላችሁ። ከዛ ኢንስታል በምታደርጉበት ጊዜ እንትን ይጠይቃችኋል፣ ጉግል ዩዘር ኔም ይጠይቃችኋል። ጉግል ዩዘር ኔማችሁን አስገብታችሁ ኢንስታል ታደርጋላችሁ። ከዛ እንደፈለጋችሁ ፍሪ ትሪያል በፈለጋችሁት መልክ በራሳችሁ ቴምብኔል መስራት ትችላላችሁ ማለት ነው። ያ ቴምብኔል ዛሬ እንዴት እንደሚሰራ አሳያችኋለሁ። ሰው ቀጥታ ወደ ቪዲዮአችን ልክ ካንቫን ስትከፍቱት የመጀመሪያው ዊንዶው የሚታየው ሆሙ ይሄን ይመስላል ማለት ነው። ስለዚህ ዘጋ what will you design today ዛሬ ዲዛይን የምታደርጉ ምንድን ነው ይላችኋል። ስለዚህ ዩር ዲዛይን ለምሳሌ እኔ ከዚህ በፊት ዲዛይን ያደረግኳቸው አያችሁ፣ ከዚህ በፊት ዲዛይን ያደረግኳቸው እንደዚሁ ያስቀምጥላችኋል፣ አይጠፋም ማለት ነው። ለፕሬዘንቴሽን፣ ለሶሻል ሚዲያ፣ ለቪዲዮ የተለያየ ነገር ለምሳሌ ብትፈልጉ አትራክሽን የሆነውን ፓርት የመጀመሪያውን ፓርት ተምብኔል የሚባለውን ፓርት መስራት ትችላላችሁ ማለት ነው። ስለዚህ ዛሬ እንዴት በራሳችሁ ተምብኔል ክሬት እንደምታደርጉ ነው ማሳያችሁ። ሰው ቀጥታ ወደ ቪዲዮ እናንተ ደግሞ ቤቱን ሰብስክራይብ እና ቪዲዮን ላይክ በማድረግ ጀምሮ መጀመሪያ እዚህ ጋር ክሬት ምትል ትታያችኋለች። አዲስ ተምብኔል ራሳችን መፍጠር ስለፈለግን ክሬት ምትሏን አንዴ ክሊክ ታደርጋላችሁ። ዘን ቀጥታ ወደ ክሬት ዲዛይን ወደ ዊንዶ ይወስደናል ማለት ነው። ስለዚህ ዛሬ እኛ ክሬት ማድረግ የፈለግነው ዩቲዩብ ተምብኔል ስለሆነ እዚህ ጋር ለምሳሌ ዩቲዩብ አለ፣ ሎጎ አለ፣ ለፕሬዘንቴሽን አለ። ስለዚህ የዩቲዩብ ተምብኔል ፒክሴሉ 1280 በ720 ነው። ስለዚህ እኛ የዩቲዩብ ተምብኔል ክሬት ማድረግ ስለፈለግን እሱን አንዴ ክሊክ ታደርጋላችሁ። ዘን ቀጥታ ወደ ዲዛይን መስሪያው ቦታ ይወስደናል ማለት ነው። እቺ ካንቫ ባይዞ በጣም ምርጥ የሆነች አፕሊኬሽን ናት። ምክንያቱም ተምብኔል ለመስራት ለዩቲዩብ ተምብኔላችን ለመስራት ያለምንም ገንዘብ በቀላሉ በራሳችን ክሬት ማድረግ እንችላለን ማለት ነው። ዘን ይኸው ወደ መስሪያው ገባን። ከዛም በኋላ እዚህ ጋር ለምሳሌ ከዚህ በፊት የተሰሩ ጀነሬትድ የሆኑ ኢሜጆች ለምሳሌ አሉ። እዚህ ጋር ከፈለጋችሁ አድ ማድረግ ከፈለጋችሁ ምናምን እነሱን መጠቀም ትችላላችሁ። ግን አንዳንድ እንደዚህ ጀነሬትድ ተደርጎ የተቀመጡ ተምብኔሎች በምትጠቀሙበት ጊዜ መንዝሊ ወይም ደግሞ የርሊ ገንዘብ በዶላር ክፈሉ ይላችኋል። ስለዚህ እናንተ እሱን ትታችሁ በራሳችሁ ግን ክሬት ማድረግ ትችላላችሁ ማለት። ስለዚህ እሱን ዛሬ እንስራ። ይኸው እንግዲህ ተከፍቶልናል። የምንፈልገው ነገር ከመጻፋችን በፊት በተምብኔላችን ባክግራውንድ እናዘጋጃለን ማለት ነው። ስለዚህ ባክግራውንድ ለማዘጋጀት እዚህ ጋር ከለር ዳልቻ እዚህ ጋር ከለር ትታያችኋል። እዚህ ጋር ባክግራውንድ ከለር ትላለች። ስለዚህ አንድ እሷን ክሊክ ታደርጋላችሁ። ዘን እዚህ ጋር በጣም ብዙ አይነት የከለር አማራጮች አሉ ለባክግራውንዶቻችን ለመጠቀም። ለምሳሌ ብላክ ከፈለጋችሁ አያችሁ፣ ሬድ ከፈለጋችሁ፣ ብሉ ከፈለጋችሁ፣ ኦሬንጅ ከፈለጋችሁ፣ ግሪን ከፈለጋችሁ ኤንድ ኦልሶ ኢትስ ሚክስድ የሆኑ ከለር ኮምቢኔሽን ከፈለጋችሁ እንደዚህ አይነት ከለር ኮምቢኔሽኖችንም አሉት። በጣም ብዙ አይነት አማራጮች አሉት ማለት ነው። እንደዚህ እናንተ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ስለዚህ አሁን ለምሳሌ ብላክ ልምረጥ እንበል ኦር የሎ የሎ ልምረጥ አይደለ? የስቴዮ የሎ መረጥኩኝ አይደለ? ባክግራውንድ የሎ ነው አይደለ? ባክግራውንድ የሎ ከሆነ የምጽፈው ጽሁፍ ከለር ምን መሆን አለበት ነው አይደለ? ትልቁ የተምብኔል ላይ መሳሳት የሌለባችሁ ነገር ባክግራውንድ ከለር ከመረጣችሁ በኋላ የጽሁፋችሁ ከለር መሆን ያለበት የባክግራውንዱን ከለር ኮንትራስት የሚያደርግ ነው አይደለ? ያ ማለት የባክግራውንዱ ከለር እና የጽሁፋችሁ ከለር ኮንትራስት ወይም ደግሞ ተቃራኒ መሆን አለበት ማለት ነው። ተቃራኒ ካልሆነ ጽሁፉ አይታይም ማለት ነው። ስለዚህ ጽሁፉ ደምቆ ላይታይ ይችላል። ስለዚህ ደምቆ ካልታየ ደግሞ አይን አይስብም ማለት ነው። ባክግራውንድ ከለር መርጠናል። አሁን ደግሞ ቴክስት ነው አይደል አድ የምናደርገው። ቴክስት የምትል እዚች ጋር አለች አያችሁ፣ እዚህ ጋር በተን ቴክስት አለ። ስለዚህ እቺን ቴክስት አንዴ ክሊክ ታደርጋለች። ከዛም በኋላ አድ የቴክስት ቦክስ የሚለውን አንዴ ክሊክ ታደርጋላችሁ። ዘን ይኸው የቴክስት ቦክሳችሁ መጣ ማለት ነው። ዘን የቴክስት ቦክሳችሁ አሁን ትንሽ ናታ። እዚህ ጋር ምን መጨመር ኢንክሪዝ ፎንት ማድረግ ትችላላችሁ። ስለዚህ ፎንታችሁን ትጨምራላችሁ። ስለዚህ ፎንት ከጨመራችሁ በኋላ ጽሁፋችሁ መጻፍ ትጀምራላችሁ ማለት ነው። እዚህ ጋር ጽሁፋችሁን ትጽፋላችሁ። ለምሳሌ ዛሬ እኔ መጻፍ የፈለኩ ለምሳሌ ስለ ኢዝ ኤንድ ዎዝ። ስለዚህ ዛሬ እኔ ተምብኔል መስራት የፈለኩ ስለ ኢዝ ኤንድ ዎዝ ማስተማር ብፈልግ ኢዝ ኤንድ ዎዝ ብዬ ጽፌያለሁ ማለት ነው አይደለ? እንትኔ መጨመር እችላለሁ። ስለዚህ ኢንክሪዝ ማድረግ ፎንቴን ኢንክሪዝ ማድረግ እችላለሁ አይደለ? ስለዚህ ለምሳሌ ፎንቴ 100 ባደርገው 100 ይሁን፣ ፎንት 100 ይሁን። ስለዚህ አሁን ይሄን ጽፋ ያለው አይደለ? አሁን ለምሳሌ ይሄ ጽሁፍ ለምሳሌ ይታያል፣ ጥቁር ነው፣ ብላክ ነው አይደለ? ብላክ
ብላክ የሆነ የጽሁፉ ከለር ብላክ ከሆነ ባክግራውንዱ ብጫ ከሆነ ስለዚህ ጽሁፋችን የመታየት እድሉ ከፍተኛ ነው ማለት ነው አይደለ? ሶ ይሄን አንድ ይሄ በሉ። ላኛው ደግሞ ይሄን ጽሁፋችን የፈለግንበት ቦታ ምናምን መውሰድ እንችላለን። ከፈለግን እዚህ ጋር፣ ከፈለግን እዚህ ጋር፣ ከፈለግን ደግሞ ሮቴት የሮቴት ማድረጊያ ማለት ስለዚህ እንደዚህ ሮቴትም እያደረግን የፈለግንበት ቦታ ማስቀመጥ እንችላለን ማለት ነው። ስለዚህ ይሄ ነው። ስለዚህ በ0 ዲግሪ ይሄው ሶ 0 ዲግሪ ማለት ያው ቀጥ ብሏል ማለት ነው። ስትሬት ነው ነው። ሶ እዚህ ጋር ለምሳሌ እኔ ከላይ ማድረግ ከፈለኩኝ ይሄው ከላይ አደረጉኝ። ከዛም በኋላ ጽሁፌ ምን አድርጓል? ቦልድ አደርገዋለሁ። ቦልድ ቢ ቦልድ ነው አይደል? ይሄው ቦልድ ይሄ ደምቆ ይታያል ማለት ነው። አንዴ ነው። ከፈለጋችሁ ደግሞ ይሄ ነው። ሌላኛው ደግሞ ኢፌክት አሉ አይደለ? ኢፌክትስ አሉ። ለጽሁፋችን ኢፌክትን ማድረግ እንችላለን። ለምሳሌ እዚህ ጋር ይሄው ኢፌክት አለ። ለምሳሌ ጽሁፋችን አውትላይን እንዲኖረው ቢፈልግ አያችሁ፣ አውትላይን ማለት የጽሁፉ ጥግ ሌላ ከለር እንዲኖረው ማለት ነው አይደለ? ስለዚህ አሁን ለምሳሌ ብዙ ጊዜ ጥቁር የጽሁፋችሁ ከለር ጥቁር ከሆነ አውትላይኑ መሆን ያለበት ዋይት ቢሆን ያምራል። ስለዚህ እሱን ለመቀየር እዚህ ጋር ምን አለች? ከለር ትላለች። ለምሳሌ እሺ አውትላይኖች ጥግ ያለችው መስመር ቴክነሱ ምን ያህል ነው? ለምሳሌ ቴክነሱ መጨመር ማያችሁ ቴክነስ መጨመርም ትችላላችሁ። አየ ስትጨምሩ ቴክነሱ እየወፈረ ይመጣል ማለት ነው። አውትላይኑ አይደለ? ከዛን ቴክነስ ስትቀንሱ ደግሞ ቴክነሱ እየቀነሰ ይመጣል ማለት ለምሳሌ ብዙ ጊዜ ቴክነስ ቀጭን ብታረጉ ነው እንትን የሚለው አትራክቲቭ ሆኖ የሚያምሩ ማለያችሁ። ቴክነሱ እየቀነሰ በሄደ ቁጥር ቴክነሱ እየጠፋ ሁሉ ሊመጣ ይችላል ማለት ነው። ስለዚህ ለምሳሌ እኔ እስቲ 36 ላድርገው እስቲ አያችሁ፣ ቢያንስ በቂ ነው። የቴክነስ በቂ ነው ማለት ነው። ሌላኛው የቴክነሳችሁን ከለር ነው። ከለር የሚላለ እዚህ ጋር። ስለዚህ ከለር ለምሳሌ በጽሁፋቸው ውስጠኛው ክፍል ጥቁር ከሆነ ቴክነሱ ወይም ደግሞ አውትላይኑ ነጭ ቢሆን ያምራል። አያችሁ፣ ነጭ ቢሆን እንደዚህ የበለጠ ውብ ይሆናል ማለት ነው። ይሄን ነው። ስለዚህ ኢፌክት አሳየዋችሁ። ቴክነስ እንዴት እንደምታደርጉ የተለያየ መጠቀም ትችላላችሁ ማለት ነው። ጽሁፋችሁ ይሄን ያህል ካረጋችሁ ለምሳሌ ያው ፎንት እንደፈለጋችሁ መጨመር ትችላላችሁ። ባይዘዌ የፎንቱ ማተለቅ ትችላላችሁ ማለት ነው። ስለዚህ አሁን እዩት እስቲ አያችሁ የባክግራውንድ የቴምብኔላችሁ ባክግራውንድ እና የጽሁፉ ከለር ይለያያል አይደል? ስለዚህ አሁን ጽሁፋችሁ የበለጠ ጎልቶ መታየት ይችላል ማለት ነው። አንድ ይሄ ነው። ሌላም ቴክስት ማድረግ ከፈለጋችሁ ቴክስት ትገባላችሁ። ከዛን ቴክስት አድ ቴክስት ቦክስ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም በኋላ እዚህ ጋር ፎንቱን ትጨምሩታላችሁ ማለት ነው። እንደዚህ ፎንቱ ትጨምራላችሁ። እንደዚህ ፎንቱን ጨምራችሁ ሌላ ቴክስት የፈለጋችሁትን መጻፍ ትችላላችሁ። ፒክቸርን ማስገባት ከፈለጋችሁ ፒክቸርን ማስገባት ትችላላችሁ። ለምሳሌ እኔ ሌላ ደግሞ እስቲ አማርኛ ጽሁፍ ደግሞ ጽፌ ላሳያችሁ። እዚህ ጋር አማርኛ ለምሳሌ ኢዝ ኤንድ ወዝ በቀላሉ በአማርኛ ላሉ ይማሩ አያችሁ። ስለዚህ ተምብኔላችሁ ላይም እዚህ ጋር የጽሁፋችሁ መጀመሪያ እዚህ ጋር አማሪክ እና እንግሊሽ የሚለውን እዚህ ጋር ወደ አማርኛ ትቀይራላችሁ። ከዛ እንደዚሁ መጻፍ ትችላላችሁ ማለት በአማርኛ ጽሁፋችሁን እንደዚህ መጻፍ ትችላላችሁ። ከዛም በኋላ ፎንታችሁ ማተለቅ ነው ማለት ነው። ትልቅ እንዲሁም ምክንያቱም ጽሁፉ ጎልቶ እንዲታይ ፎንቱ ማተለቅ ነው የእናንተ ስራ። እንደዚህ ታተልቁታላችሁ። ከዛም በኋላ ቦልድ ታደርጉታላችሁ። ከፈለጋችሁ ለዚህ ደግሞ የተለየ ከለር መስጠት ትችላላችሁ። ለምሳሌ ለዚህ ጽሁፍ ከለር መስጠት ከፈለግን ደግሞ ቴክስት ከለር ማለት ነው አይደለ? ቴክስት ከለር ጽሁፍ ከለር መስጠት ከፈለጋችሁ እዚህ ጋር ትታያችኋለች። ቴክስት ከለር ትራሰው እሷን አንዴ ክሊክ ታደርጋላችሁ። ዘን እዚህ ጋር የፈለጋችሁትን ከለር ከፈለጋችሁ ቀይ ከፈለጋችሁ ደግሞ ሰማይ የፈለጋችሁትን ከለር እዚህ ጋር መስጠት ትችላላችሁ ማለት ነው። እዚህ ጋር ከፈለጋችሁ አረንጓዴ እስቲ ለምሳሌ አረንጓዴ እና ቢጫ ኮንትራስት አያደርግም? ያደርጋታል። ይታያል ጽሁፉ። እንደዚህ አድርጋችሁ ለምሳሌ ፎንቱን እንጨምር እስቲ። እንደዚህ አይነት ፎንቱን እየጨመራችሁ ምናምን መስራት አያችሁ። ስለዚህ አረንጓዴ ለዚህም ደግሞ እንደዚሁ ኢፌክት መስጠት ትችላላችሁ፣ አውትላይን መስጠት ትችላላችሁ ማለት ነው። ስለዚህ አሁን የከለራችን የዚህ ጽሁፍ ምንድነው ከለሩ አረንጓዴ ሆኗል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ከፈለጋችሁ ማንቀሳቀስ ትችላላችሁ ማለት ነው። ከፈለጋችሁ ሮቴት አድርጋችሁ የፈለጋችሁበት ቦታ ማስቀመጥ ትችላላችሁ። ስለዚህ እንደዚህ ብዙ ጊዜ ተምብኔል ስትሰሩ ተምብኔሉ ላይ ያለው ጽሁፍ ባይበዛ ጥሩ ነው። ምክንያቱም ወዲያው በሰው አይምሮ አትራክት ተደርጎ የሚስብ ነገር መሆን አለበት። እንደዚህ ለምሳሌ ኢዝ ኤንድ ወዝ አይደለ? ኢዝ ኤንድ ወዝ በቀላሉ ይማሩ። በቃ ኢዝና ወዝን አንድ ሰው በደንብ ለይተው በዚህ መማር ይችላል ማለት ነው። ይህን ይመስላል ማለት ነው ተምብኔል አሰራር። ልክ ተምብኔል አሰራራችሁን ከጨረሳችሁ በኋላ አሁን ተምብኔላችን አልቋል አይደለ?
ሶ ተምብኔላችሁን ከጨረሳችሁ በኋላ ዳውንሎድ ማድረግ አለብን አይደለ? ሶ ዳውንሎድ ለማድረግ ደግሞ እዚህ ጋር ሼር የምትላለች ማለት ሰዎችን ሼር የምትለው አንዴ ክሊክ ታደርጋላችሁ። ዘን እዚህ ጋር ዳውንሎድ የምትላለች ዳውንሎድ የምትለውን አንዴ ክሊክ ታደርጋላችሁ። ዘን እዚህ ጋር ለምሳሌ ፋይላችሁ በምንድን ነው ዳውንሎድ መሆን ያለበት? በፒዲኤፍ መልክ ነው፣ በኢሜጅ መልክ ነው ወይስ በምን አይነት መልክ ነው ዳውንሎድ መሆን ያለበት የሚለውን ይጠይቃችኋል። ሶ እኛ ለተምብኔል ኢሜጅ ስለምንፈልግ ኢሜጅ የሚለውን ክሊክ ታደርጋላችሁ። ዘን እዚህ ጋር ዳውንሎድ የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። ሶ ፋይሉ ዳውንሎድ ይሆናል ማለት ነው ፒክቸሩ። ዘን ዳውንሎድ ካደረጋችሁ በኋላ ሴቭ የምታደርጉት የት ነው ይላችሁ። ለምሳሌ ፋይል ኔሙ ኢዝ ኤንድ ወዝ ይሁን ዩ ካን ቴክ ኢት ከዛም ፋይሉ ሴቭ የሚሆንበት ቦታ ፎልደሩ የት ነው ነው። ሶ ፎልደር ትመርጣችሁ። ለምሳሌ እኔ ዳውንሎድ ውስጥ እንዲሆን ከፈለጉ ዳውንሎድ የሚለውን ክሊክ አደረግና ከዛን ሴቭ የሚለውን አንዴ ክሊክ አደርጋለሁ ማለት ነው። ዘን እዚህ ጋር ይሄው ኮምፕሊትድ ሆኗል ይላችኋል። ለምሳሌ አሁን ፋይሎቻችሁ ውስጥ ሄዳችሁ ማየት ትችላላችሁ ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ሶ ተምብኔል መስራት እንደዚህ ቀላል ነው ማለት ነው። ሶ በራሳችሁ መስራት ትችላላችሁ። ከእናንተ የሚጠበቀው ያው ለመስራት በዚሁ መስራት ይችላል። ነገር ግን ዳውንሎድ በምታደርጉበት ሰዓት ኢንተርኔት ኮኔክሽን ይፈልጋል። ሶ ዳውንሎድ ስታደርጉ ኢንተርኔት ኮኔክሽን ስለሚፈልግ ስትሰሩ ያለ ኢንተርኔት ኮኔክሽን መስራት ትችላላችሁ። ግን ዳውንሎድ ስታደርጉ ኢንተርኔት ኮኔክሽን ስለሚፈልግ ሶ ኢንተርኔታችሁን ብቻ አብርታችሁ መስራት ነው ማለት ነው። ሶ ተምብኔል መስራት ይሄን ይመስላል። በጣም ቀላል ነው። ሶ ቤትን ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ፣ ሼርም አድርጉ። ወዳችኋለሁ። ባይ